ሰላም ትውልናችሁ እንደተለመደው ሌላ በቪዲዮ ተመልሰናል። ዛሬ ቪዲዮአችን የሚሆነው የኢትዮጵያና የኤርትራ የድሪል ሚውዚኮችን አብረን ከእናንተ ጋር ዘና ፈታ እያልን ሪአክት እናደርግባችኋለን። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። እሺ ደግሞ በሌላ ጣዕም መጣው እንደ ከረሜላ አሁን በቃ ጉድ ነው የሚፈላ ሙድ ውስጥ ገብታችሁ ያለ ኬላ። እሺ እንግዲህ ጋይስ ወደ ቪዲዮአችን ልንገባ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ በዚህ አጋጣሚ እና መጀመሪያ እንትን የምንላቸው የኤርትራ የድሪል ሚውዚክ ነው። ሰርች ሳደርገው ብቻ እንደዛ ነው የመጣልኝ እና ይሄ ቪዲዮ ከተለቀቀ ደግሞ 8 ወሩ ነው እና ደግሞ የእንትኑ ስም ምንድነው ደሃንሂ ምናምን ብቻ ሎሚ ምናምን በሚል ቲክቶክ ላይ ብዙ ጊዜ ትሬንድ ሆኖ ነበር ምናምን እና ስቴት ወደ ቪዲዮአችን እንትን እኮ ታውቃላችሁ ገና ማለት ነው ቪዲዮ ሲጀምር የሆነ ኢነርጂ ያለው ግብዳ ደረቀኝ ነበር ልብህ ጨካ ዘይምለስ ለኮነ ከብህ ሎሚ ድሕሪ መቀባፀይ ብፍቅርኺ ሓሚኻ ይዕልላሎ ደሓንኺ እንትን ነው እንደመሰላችሁ እንትን ነው መሰለኝ እንደ ላይሪክስ ሆኖ ቪዲዮ ይነሱ አይደለም ግን ሙዚቃውን ብቻ አስገብተውት እንትኑን ምንድነው ይሄ እንትኑ ድምጹን ነው ያስገቡትና ቪዲዮ የነሱ አይደለም። ቪዲዮን ከሌላ እንትን አምጥቶት ነው ከዳ በደብቅ መግባተይ በፍቅርኺ ሓሚኻ ይዕልላሎ ደሓንኺ እና መጨረሻ ላይ ከኢትዮጵያና ከዚህ የትኛው እንደሚበልጥ የኢትዮጵያን ደግሞ አንድ በጣም ፌመስ ላይ አሁን ላይ በጣም ፌመስ ድሪል ዘፋኞች አሉ። እነሱን እንትን አስገባላችኋለሁ እና ከሁለቱ ኮምፔር እናደርጋለን ለማን እንደሚበልጥ ኮሜንት ላይ ታስገባላችሁ። ለኔ ግን የሚበልጠው እኔ ምን እናገራለሁ ማለት እስከ መጨረሻው ቋንቋ አይገባኝም ግን በቃ የሆነ እንዴት የሆነ ያበረ ዘፈን ነው። በቃ ቋንቋውን አላውቀውም አይገባኝም ግን የሆነ እንዴት ልበላችሁ የሆነ ቋንቋውን ሳታውቁት የሆነ የሚገባችሁ ዘፈን አለ። በጣም ያበረ ኧረ በስመ አብ ምን ቤስት በቃ ቤስት የምለው ዘፈን ይሄ እስካሁን ከማውቃችሁ ከድሪሎች መካከል ከድሪል ዘፈኖች መካከል ቋንቋውን ባላውቀውም በጣም አንደኛ ለኔ በጣም ያበረ ዘፈን ይሄ ነው። አሁን ግን እቺን ዘፈን ከሰማው ድሪል ከሰማው ምናምን የሆነ ጋንገን ጸብ ያምረኛል በዚህ አጋጣሚ እና እንዳልይዛችሁ እና እንግዲህ የኤርትራዎቹን ሚውዚክ ይሄን ያህል ከሰማን በቀጣይ ደግሞ የኢትዮጵያዎቹን ሚውዚክ እንሰማለን። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንቀጥል ስቱዲዮ ኢትዮጵያኖቹ በብላክ ስቱዲዮ እቺ ዝም ብላችሁ ታውቁታላችሁ ራሱ ባልነግራችሁ ራሱ ይገባችኋል። ይሄ ዘፈን ማለት ኢትዮጵያ ውስጥ በጣም ድሪል በቃ በደንብ እየተሰማ ያለ ዘፈን ሰርግ ላይ ራሱ በሪ አያችሁ ሰርግ ላይ
ሰርግ ላይ ጭራሽ ሰርግ ድረስ የሚሰማ ዘፈን ነው እና ያበደ ዘፈን እና መጀመሪያ ራሱ ሲለቀቅ የሆነ ከኛ ሀገር ስታንዳርድ ጋር በጣም የሆነ በጣም ውጥት ያለ እንትን ነው። በቃ ይኸው ፎቶ ምናምን እያለ ድሮችና ደማን ከኛ ሰምቶ ቦምቦኩላት ባቢሎኑ ከመጣ ዘለል ዘለል እምትኑም ከያዝኩ እናት ጋር ይታዘል አስላሽ ሱኑ ግረት በውሊም በስድስት በዝግታ ጠላቴን ያቺ ፓርት ራሱ የሆነ በቃ ቪዲዮ ሹቲንጋቸው ምናምን ቦታ መረጣቸው ምናምን ያበደ ነው። 19 ሰፈራቸው ራሱ መምረጣቸው በጣም ያበደ እኔ በጣም ወደው በቃ እንዴት ልበላችሁ ወጋ ሳረን ነካካ ሱሪና ርኬ ሰፋዬ ነፍጭ ወርቅ ካፍሮቶ ለሳላይ ቀለጠ ለሰራ ያለው ስለት ልፋንገት ቆረጠ አጅሬ ገለባ ላይ ፋልወጥ ጋንሻት ሻቻት ወንድ ልጅ አይወድም ቺቻት ሳገኙ ሚሰማው ጋንሻት ኤሞን ኒጌሻት አይወጣም ከገባበት እሳት ይሮጣል ራንራን ይያዛል አናቱ ሾታል ጋንሻት ኧረ እኔ ሙድ ውስጥ እየገባሁ ነው። ኧረ በስመ አብ በእናትህ ኧረ ምን ዘፈን ነው እና ይሄ ዘፈን ራሱ በጣም ቤስት እኔ እስካሁን ድሮ ካስታውሳችሁ እንደዚህ ልጄቢና ኢሞቢያ እንደሚታወቀው ዲስ ይደራረጋሉ፣ ግን ይሄ ደግሞ የራሳቸውን የድል ስታይል ያራመዱ ምናምን በጣም በቃ የሚገርም እንትን ስማ የአሁኗ ሽጉጥ ግን የሁለት ናት እንዴ? ቆይ እስኪ ድጋሚ ናት እስኪ ራንራን ይያዛል አናቱ ሾታል ጋንሻት ክሊክላክ እኔ አሁን ተሪኝ እንዴ መደፋቅ ስራው ሞሳ ራስታ ባቢላ አይሰጡኝ እኔ ፋታ ለቁም ደስታ እንደምሸደምታ እንደምስብም ቃታ ያቁኛል ተነረታ ሲያቁምም ቀጥላል ሊውት ጥሎኛል ባሳቡ ደጋግሞ ጠላት ወድቄያል ወድቅም ቢቆረጥም መንገድ እያለ ሆኖ ከብዶኛል ምላሹ በአካል ግን ሳገኝ ይሰስናል ምላሹ አይቀርም ይሆናል ቀን ያኔ ደርስ ተመልክኮ ይጠይቃል ይቅርታ መልሱ ጋንሻት ጠጋበይ ጓደኞቼንም ሃይ በይ ኧረ ያበደ በቃ እኔ የመጀመሪያውን ከ10 ስንሰጠዋለህ ካላችሁኝ የመጀመሪያውን ከ10 አልናገርም መጨረሻ ላይ አይታፈስ መላከ መሬት ላይ ጀመሆን አፍታች መላከ ላይ ከላይ ይወርድልሻ ብቶኝ ማታ ላይ ገባውን ዱርዬ ብሎ አልጀለስ ወግዬ የመጣው ራስተፈሪ ቢሳይለስላሴ ራስተፋሪያን ተኩሶ እሱ በድንገት መሰለው ጀማው ይሄ ቲክቶክ ቪዲዮ ምሰራ ነው ይመስላችሁ ራሱ በቃ ዘፈኑን ከመሸምደድ የተነሳ መንገድ ላይ ራሱ ከሰሙት የሆነ ቃለፈለፍ ያለኝ ሆነ በሎ ይለኛል እና ቲክቶክ ቪዲዮ ከመሰላችሁ የሪአክሽን ቪዲዮ ነው ትላቱት እንቀጥል ምኩሽ ብቻ ታስቀኝ ይኩ 4.9 ባለፈው ህይወቴ ብያለው ዋዋል እናገር መጥቻለሁ ባይሆንም ባቷል ጋዛማን ባድማን እያለ ድሮችና ደማን ከኛ ሰምቶ ቦምቦኩላት ባቢሎኑ ከመጣ ዘለል ድምቱንም ከያዝኩ እናቱ ጋር ይታዘል አስላሽ ባቷል ልቀጥል ብር ኢማሚ ፋዳ እና እንዴት አያችሁት ቪዲዮን? ደስ ይላል ምናምን እና ለእናንተ የበለጠ ያው ኢትዮጵያ ውስጥ ብትኖሩ ከኢትዮጵያችሁ ኖራችሁ ለእናንተ ደስ የሚለው የበለጠ ደስ የሚለው ድሪል ሚውዚክ ከሁለቱ የትኛውን የተመቻችሁ የሚለውን ኮሜንት ላይ ጻፉልኝ። በቀጣይ ደግሞ በምን ሪአክት እንደምሰራ ጻፉልኝ እና ለእኔ አንደኛው እስካሁን የተመቸኝ በጣም ማለት ከኤርትራና ከኢትዮጵያ በጣም የተመቸኝ እንትን አልነግራችሁም። ኮሜንት ላይ እናንተ ጻፉ።